የሴዶ ማርሻል አርትና የጆኒ ጂጂቱን ፍልሚያ ወደ ሃይማኖት ቀይረውታል። ሙስሊሞች ውድድሩን የሃይማኖት አርገውታል እየተባለ ይገኛል። ይሄን ውድድር ለምን ከሃይማኖት ጋር ያገናኙታል? ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። እኔ ማይረባ ባህሪ አለኝ። ሰላም እንዴት ናችሁ የዚህ ቻናል ቤተሰቦች? እንደሚታወቀው እንግዲህ በጆኒ ጂጂቱና በሴዶ ማርሻል አርት መሃል የሚደረገው የኤምኤምኤ ፋይት በቀጣይ ነሐሴ ወር እንደሚደረግ ሁላችንም እናውቃለን። ታዲያ የእነዚህን ሰዎች ፍልሚያ በጣም ብዙ ሰው በጉጉት እየጠበቀ ነው ብዬ አስባለሁ። ታዲያ ይሄ ፍልሚያ ከመደረጉ በፊት ሰሞኑን ፕሬስ ኮንፈረንስ ነበረ። እዛ ፕሬስ ኮንፈረንስ ላይ ደግሞ ትራሽ ቶክ ነበረ። ያ ማለት አንዱ የአንዱን ደካማ ጎን ወይንም የተፋላሚውን ደካማ ጎን እያነሳ ያንሶን ሳይኮሎጂካሊ ቀድሞ ለማሸነፍ የሚደረገው የቃላት ጦርነት ማለት ነው። ታዲያ በዚህ መሃል ጆኒ ጂጂቱ የተናገራትን አንዲት ነገር ብዙ ሰዎች ወደ ሃይማኖት ቀይረውታል። ልጁንም ሲወቅሱት ሰምቻለሁ። እና ጆኒ ጂጂቱና ሴዶ ማርሻል አርት ከፌስ ኦፉ በፊት እርስ በርስ ሲተራረቡ ነበረ። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም ግን አሁን የመማሩ ምድል አይኖርም። እየቀለደባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ። እና ጆኒ ጂጂቱ እንደዚህ ነበር መተረብ የጀመረው። እና ሴዶ ማርሻል አርትም ጆኒ ጂጂቱን እንደዚህ ሲል ነበር። አንተ ዳይፐር አላረክም? እኔ ጋር ስትበላ ዳይፐር አላረክም? ቼክ ይደረግልን። ዳይፐር አላረክም? ምን ዳይፐር ነው ያረከው? እሱ ስማ ምን ዳይፐር ነው ያረከው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶለው የሚያተው አታቀኝ። እና ከዚህ በኋላ ነው እንግዲህ የሃይማኖቷ ጉዳይ የተነሳችው ማለት ነው። ጆኒ ጂጂቱ ምን አለ? ሴዶ ማርሻል አርት አንተ በሃይማኖቴ ጽኑ ነኝ ወይንም ጠንካራ ነኝ ትላለህ፣ ነገር ግን የመጠጥ ማስታወቂያ ትሰራለህ ብሎ ሴዶ ማርሻል አርትን ሲወቅሰው ነበር። በሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ሰራ ታዩታላችሁ በነገር እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍዶኛል ብለህ ፖስት የምታደርገው? አጠገብህ ደህና ሰው የለም? ማናጀሮች ምንድነው የሚሰሩት? እንደዚህ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ። እና ሴዶ ማርሻል አርትም በጆኒ ጂጂቱ በኩል ለተነሳው ነገር የመለሰው መልስ በጣም ብዙ ሰዎችን ያስገረመ ነበር። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም is perfect, the believer is not perfect. you should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው መልእክት። እና ሴዶ ማርሻል አርት እኔ ኃጢያት ልሰራ እችላለሁ፣ እኔ ወንጀል ልሰራ እችላለሁ፣ እኔ መጥፎ ነገር ላረግ እችላለሁ፣ ነገር ግን ያ ምሰራው መጥፎ ነገር እኔን ነው እንጂ የሚወክለው ሃይማኖቴን አይወክልም የሚል ነገር ነው እዚህ ጋር መልስ የሰጠው ማለት ነው። እና እዚህ ጋር አንዳንድ ሰዎች መተው ምን ይላሉ? ጆኒ ጂጂቱ ማንሳት የሌለበትን ጥያቄ ነው ያነሳው፣ ስለ ሃይማኖት ማንሳቱ ተገቢ አይደለም ብለው ጆኒ ጂጂቱን ሲወቅሱ ሰምቻለሁ። ተጀመረ እንግዲህ ሙስሊሞች ውድድሩን የሃይማኖት አርገውታል እየተባለ ይገኛል። ነገር ግን ማን ነው ቅድሚያ ስለ ሃይማኖት ያነሳው? ቅድሚያ ስለ ሃይማኖት ያወራው መጠየቅ የሌለበትን ጥያቄ የጠየቀው በዛ በኩል ያለው ወገናችን ቢሆንም ሃይማኖቱን ወክሎ ለእስልምና ለመዋጋት ነው የሚገባው ያለ አንድም ሰው የለም፣ አይኖርምም። ጆኒ ጂጂቱ ሃይማኖትን የሚነካ ነገር ተናግሯል እዚህ ጋር ወይንስ ሴዶ ማርሻል አርትን በግል ነው የወቀሰው? እና እዚህ ጋር ስሙ የተነሳውና የተወቀሰው ጆኒ ጂጂቱ እኔ የማንንም ሃይማኖት ለመንካት ፈልጌ አይደለም መዛጋ ያን ነገር የተናገርኩት፣ ሳላቅ ያጠፋሁት ነገር ካለ ይቅርታ ጠይቃለሁ ብሎ የይቅርታ ቪዲዮ ሰርቶ ለቋል። ዋትስ አፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር እዛ ላይ፣ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪጁዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ፣ ግን ሃይማኖት የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታረግ እናያለን። እኔ ያልኩት ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም እና አንተ ብቁ የሆንክ ሰው አይደለህም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ
የማይንድ ጌም ጨዋታ ነው በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችሁንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪዥዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብሎ ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃችኋለን። እንደ ኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ የሙስሊም ወንድሞችና እህቶቼ። እና እዚህ ጋር ጆኒ ጂጂቱ የተናገረው ነገር ይቅርታ የሚያስጠይቀው ነው። ታዲያ ጆኒ ጂጂቱ ብቻ አይደለም እዚህ ጋር ይቅርታ የጠየቀው። የውድድሩ አዘጋጅ የሆነው ጌታቸው መለሰም ምናልባት ባለመግባባት የተቀየማችሁ ሰዎች ካላችሁ ይቅርታ አድርጉልን እያለ እሱም የይቅርታ ቪዲዮ ሰርቷል። በሴዶና ጆኒ ከእምነት ጋር በተያያዘ ንግግር የተነጋገሩት ነገር ትንሽ ቅር ያሰኛችሁ አካላቶች ስላላችሁ ለእናንተ ይቅርታ እያለንና ከወዲሁ ይቅርታችን ተቀብላችሁን ነገር ግን እንደዚህ አይነት ነገር ከሚሰራና ብዙ ነገር ወደፊት ከሚታገል እዚህ አይነት ትንንሽና ማይነር ስህተቶች ከሚሰሩ ሰዎች ይፈጠራል ብለን እናስባለን። ይሄን ተረድታችሁ ወደ ትዊስት ለማድረግ የምትሞክሩ ሰዎች ባታረጉ ደስታችን ነው። እና ሴዶ ማርሻል አርት ራሱ በዚህ ጉዳይ ላይ መልስ ሰጥቷል። ሴዶ ምን አለ? ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን በሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የሱን አይምሮ በዲሽቃ ነው የመታወት ማለት ነው። አላወቀኝም። ይዶን ነው የሚያቶል። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ። ይሄ ስፖርታዊ ጨዋታ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በሱ ላይ ምንም አላሰብኩበትም። ምንም ኔጌቲቭ ነገር አላሰብኩበትም። የኔን ካራክተር ነው የነገረኝ። አዎ እኔ ማይረባ ባህሪ አለኝ። ገብቷችኋል አይደል? ግን ያው አላህ ማህሪ ነው። የኔ እምነቴ ፍጹም ነው፣ እኔ ግን ፍጹም አይደለሁም ብዬ መልሻለሁ። ስለዚህ ከዛ ውጪ እኔና እሱ ከስፖርታዊ ግንኙነት ውጪ ሌላ ኔጌቲቭ ነገር የለም። ምንም እንዳታስቡ። ሴዶ ማርሻል አርት የተናገራት ነገር እኔ በጣም ተመችታኛለች ማለት ነው። ነገር ግን ጆኒ ጂጂቱ ያደረገው ነገር አግባብ ያልሆነ ነገር ነው። ይሄ በጣም የብዙ ሰዎች ጥያቄ ነው። ነገር ግን እዚህ ጋር ማወቅ ያለብን ነገር ይሄ ኢንተርናሽናል ውድድር ነው። ኢንተርናሽናል ውድድሮች ላይ ደግሞ እንደዚህ አይነት ነገሮች ያሉ ናቸው። በመጀመሪያ ደረጃ ትራሽ ቶክ የሚባል ነገር አለ። ይሄም ማለት አንዱ የአንዱን ስነ ልቦና ለመጉዳት ወይንም ከውድድሩ በፊት አንዱ አንዱን በስነ ልቦና ለማሸነፍ የሚያደርጉት ነገር ነው ይሄ ነገር ማለት ነው። ሁለተኛው ደግሞ ቢልዲንግ ሃይፕ ወይንም ፕሮሞቲንግ ዘ ፋይት የሚባል ነገር አለ። ይሄም የውድድሩ አዘጋጆች ሆን ብለው ውድድሩ ሳቢ እንዲሆን ወይንም በጣም ብዙ ቲኬቶች እንዲሸጥላቸው ብለው እንደዚህ አይነት ነገሮችን ያዘጋጃሉ። ሌላኛው ደግሞ ፌስ ኦፍ የሚባል ነገር አለ። ይሄም ደግሞ ሁለቱ ተፋላሚዎች እርስ በርስ ፊት ለፊት እንደዚህ የሚተያዩበትና አንዱ አንዱን አካላዊ ጉሽሚያ የሚያደርጉበት ነው። ሌላኛው ደግሞ ፊዚዮሎጂካል ዌርፌር የሚባል ነገር አለ። ይሄም የስነ ልቦና ጦርነት ማለት ነው። ቀደም እንደነገርኳችሁ አንዱ አንዱን በስነ ልቦና ለማሸነፍ የሚያደርገው ጥረት ነው። ስለዚህ ጆኒ ጂጂቱ እዛ ጋር የተናገረው ሴዶ ማርሻል አርትን በግል ነው እንጂ ሃይማኖቱን የሚነካ ነገር አለ ብዬ አላስብም እኔ። ምክንያቱም ሴዶ ማርሻል አርት ያንተ ሃይማኖት መጠጥ አይፈቅድም፣ ነገር ግን አንተ የመጠጥ ማስታወቂያ ትሰራለህ፣ የሃይማኖትህን ደንብና ስርዓት አላከበርክም ብሎ የሴዶም ፐርሰናል ባህሪ ነው የተቸው እንጂ ሃይማኖቱን የሚነካ ነገር አልተናገረም። እና አንዳንድ ሰዎች እንደዚህ አይነት ነገሮች ላይ ሆን ብለው እንደዚህ አይነት ነገር ለማንሳት የሚሞክሩ ሰዎች አሉ። እንደዚህ አይነት ነገሮች ደግሞ የውድድሩን መንፈስ ያበላሹታል ብዬ አስባለሁ። እስኪ እናንተ ተመልካቾች እዚህ ላይ ምን አይነት ሐሳብ አላችሁ? ጆኒ ጂጂቱ የተናገረው ነገር ጥፋት ነበረ? ይቅርታ መጠየቁም አግባብ ነው ወይንስ ጆኒ ጂጂቱ ምንም ያጠፋው ነገር የለም ይቅርታ መጠየቅም አልነበረበትም ከሚሉት ወገን ናችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ።